ቤተክርስቲያን አራት የትምህርት ቤቶች አሏት። ብሉይ፣ ሐዲስ፣ ሊቃውንት፣ መነኮሳት። የመጻሕፍት ትምህርት ቤቶች የሚያልቁት በዚህ ነው። በሏቸው እስኪ ብሉያት በሉ፣ እሺ። ሐዲሳት፣ እሺ። ሊቃውንት በሉ፣ እሺ። መነኮሳት። እነዚህን ሰው ሲማር በቤተ ክርስቲያን አራቱን ጉባኤያት ጨርሶ ተመረቀ ይባላል። በአራቱም ጉባኤያት ውስጥ ቡና አይጠጣም የሚልና ክርስቶስ የተሰቀለለት ለምልሞ ውሏል የሚል መጽሐፍ ጨርሶ አይገኝም። እንግዲህ የቤተ ክርስቲያኒቱ ትርጓሜ ቤት ከሌለ ማን አመጣው ሊባል ከየት ታመጡታላችሁ? ቤተ ክርስቲያኒቱ ዋናው ወስኖ የሚያኖራት በደንብ አስተውሉ፣ ትርጓሜ ቤቷ ነው። የመጽሐፍ ትምህርት ቤት ያላለውን መናገር ፈጽሞ ነውር ነው። አባቶቻችን አልተረጎሙም። ቄርሎስ ብሏልን? አፈወርቅ ብሏልን? ቅዱስ ያሬድ ብሏልን? አባ ጊዮርጊስ ብሏልን? አቡነ ተክለ ሃይማኖት ብለዋልን? ወይስ ማን ነው ያለው? አግናጤዎስ ብሏል? ሄሬኔዎስ ብሏል? አላለ። አቡሊዲስ ብሏል? ሳዊሮስ ብሏል? አላለ። ታዲያ እንግዲህ ነቢያት ሐዋርያት ብሏል? አላለ። ከጣዖት ቤት ከተሰዋ ስመ አጋንንት ከተጠራበት ግን ሁሉም ክልክል ነው። ይህን ነው ለይታችሁ ማወቅ የሚገባው ማለት ነው። ከቃሉ ጋር ናችሁ ይሆን? እግዚአብሔር ከሁላችን ጋር ይሁን። ይህን ነው። ሌላ ሰው ያሳማል፣ ሰው እንጀራ እየበላ የሚያምር፣ ጠላ እየጠጣ የሚያምር። ስለዚህ ሁሉ ምንም እንደሚገባ ማለት ነው። ከዚያ ውጭ ግን የአጋንንት ስም አቦል፣ ቶና፣ በረካ እያሉ የሚጠሩ አሉ። አቦል፣ ቶና ይሄ ኃጢአት ነው። የአጋንንት ሰው እንደሚጠጣው ሻይ፣ እንደሚጠጣው እንጀራ፣ እንደሚበላው እንጀራ ካስፈልገው መጠጣት መብላት ይችላል። 3 ጊዜ ማፍላት፣ 4 ጊዜ ማፍላት። እንትን መጎዝጎዝ፣ እንትን ማጥያጥያስ ግን ነውር ነው። ሰምታችኋል አይደለም? ይህ ከተማ ሰው የሚያጥያጥ ሰው አለ። ዝም ብሎ በዚህ ምንድነው ስሙ? ቡና ስታፈሉ በዚህ የምትደጋግሱት ነገር እንደዚያ ያለውን ነገር ፈጽሞ ይህንን አሸንክታ የሆነ ነገር በጣም እንደምንፈልገው ምግብ ዝም ብሎ መጠቀም ይቻላል። ነገር ግን ሰው አልጠጣም ቢል ግን ነውር አይሆንበትም። ሰው ስጋ አልበላም ቢል ነውር እንደማይሆንበት በድርሳነ ጽዮን፣ በሌሎቹ በድርሳነ አቡነ መብዓ ጽዮን፣ በዜና ሥላሴ ተጽፎ ይገኛል ተአምር